ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ዛሬ ትንሽ ላይ ያሳያችሁ የፈለኩት ነገር የቤት ቅብ ቀለም ልቀባ። እቺ ሲሊንጓ ትንሽ ዳሜጅ ሆናለች ቤቷና እቺን ለማስተካከል እየታገልኩኝ ነው። በላይ በኩል ትንሽ ውሃ ነገር ገብቶበታል መሰለኝ። ስለዚህ ማድረግ ያለብኝ እቺን ቤት ለመቀባት እንግዲህ ይሄንን ቦታ በጣም ማጽዳት አለብኝ። እንደሚታያችሁ ይሄንን ቦታ ማጽዳት አለብኝ። ክራክ በጣም ብዙ ክራክ አለውና ይሄንን ለጊዜው ማድረግ ካለብኝ ነገሮች አንዱ እዚች ጋር ማጽዳት ያለብኝ ነገር አለ። ይሄም ስናጸዳ እነዚህ ነገሮች ወሳኝ ናቸው። ቀለም ስንቀባ እዚህ ሀገር ማለት ነው። ቀለም ለሚቀባ ሰው ሁሉ ጊዜ ይሄ ነገር መለየት የለበትም። ይህንን ነገር መለየት የለበትም በእጁ እና እንዲህ አይነት ነገሮች መለየት ከሌለባቸው ነገሮች ሌሎች ማቴሪያሎች አሉ። ግን አሁን በጊዜው ቀለሙ መቀባት ከመጀመሪያ በፊት የሲሊንጉ ማስተካከል አለብኝ። ይህን ቦታ በሙሉ ስሙዝ ማድረግ አለብኝ ሲቀባ እንዳያስቸግር ማለት ነው። ከማደርጋቸው ነገሮች አንዱ አሁን እንደዚህ ቦታ ላይ የምናያት ነገር አለች። እነዚህ ነገሮች ካልሆነ ምን እናደርገዋለን? ይሄ እንደ ሚስማር መምታት እንችላለን። ሊመታዋለን። ይሄ ማጽዳት አለብን። ለምን ስሙዝ ካልሆነ ለመቀባት ትንሽ ያስቸግረናል። ሆላ አድርገን መቀባት ማለት ነው። እንጂ መሰላልችን አንዱ ከሚያስፈልገን ነገር አንዱ ይሄ ነው። ሌላ አድርገን እንደዚህ ክሪም ማድረግ አለብን። ነገር በምንት ሞላት አለብን። እንዴት አድርጌ እንደምሞላው ላሳያችሁ። ኮርነሯ ማለት ነው። ብዙ ጊዜ ኮርነሯ መሙላት ያለብን በምን እንደሆነ ላሳያችሁ። በዚህ ነገር ያንን በቀጭን መሙላት አለብን፣ ኮርነሩ ማለት ነው። እና እሱ ምንድን ነው የማደርገው? እቺን ነገር እጠቀማለሁ። እቺን ነገር ለመጠቀም እቺን ካወጣሁት በኋላ ማለት ነው፣ እያያችሁት ነው በምን ያህል ርቀት እንደምቆርጠው ላሳያችሁ። አንድ ጊዜ ከይቅርታ ጋር የምቆርጠው ነገር በቀጭን ነው መቁረጥ ያለብኝ። ቀጭኑ ነው የሚቆረጠው። በቀጭኑ ሲቆረጥና አንዳንድ ጊዜ ደግሞ እቺ ነገር ድፍን ትሆናለች። እዚች ገብተን እናወጣታለን ማለት ነው። ይሄ ደግሞ እቺን ካደረኩ በኋላ ቶሎ ካላጸዳሁት ይደርቅና ምን ይሆናል? ይዝብኛል ማለት ነው። ይዞ ሌላ ስራ ለመስራት ያስቸግረኛል ማለት ነው። ከዛ ምንድን ነው የማደርገው? እዛ ስር ሄጄ ማለት ነው ያቺ ነገር ይባት አድርጌ እከፍታለሁ ማለት ነው። ኮርነሯ እንደግናት እዚህ እንሰራለሁ ማለት ነው። እንዲህ በቀጭኑ
ይመጣል። እንዲህ አይነት ነገርም ሲኖር ሉዝ አታረጉትም፣ ትጠቀሙበታላችሁ። ይህንን ሲሊንጉን እንደዚህ አድርጌ እሞላዋለሁ ማለት ነው። ይጠብቀን ማለት ነው። ሲሊንጉ ኮርነሯን ይሄ ከቀባ ነው በኋላ ብዙ ጊዜ ማለት ነው ይሄ ነገር ምን እንደምንጠቀም ላሳያችሁ። አንዳንድ በጣም ስማርት ወይ በቀላል ያቺን ነገር ለማስተካከል ምን ማድረግ አለብን? እንደዚህ ማሳያችሁ ነገር ተከታተሉ። ይህ የዕቃ ሳሙና ነው። የዕቃ ሳሙና ከውሃ ጋር እችን ቦታ አሁን አስተካክላለሁ ማለት ነው። እንደዚህ አድርጌ እስካሁን ስለዚህ እዚህ ነገር እንጠቀምና እቺ ላይፍ ታይም ማለት ነው የምትሆነው። በጣም የሚገርማችሁ አሁን ይጠብቃል ቀለም። ስለዚህ ይሄ ወዲያው ፋስት ድራይ ነው፣ ቶሎ ነው የሚደርቀው። አያችሁት እንዴት እንደደፈንኩት። እቺ እንደዛ ትደፈንና ትሰራለች ማለት ነው። ብዙ ጊዜ ቀለም ስንቀባ ሲስተም ነው የሚያስፈልገን። ብዙ አይነት ስራዎች አሉ። ቀለም በሚቀቡ ሰዓት ብዙ ቦታ አሁን እንዳሳየኋችሁ ሲሊንጉ ስጋ ይታያችኋል። ይህ ሁሉ ማስተካከል ያለብኝ ነገር ነው። ትንሽ በውሃ ዳሜጅ ስለሆነ ማለት ነው። ይህንን ቦታ በደንብ ማስተካከል አለብኝ። ስለዚህ ቀለም ለመቀባት የሚያስፈልገን ብዙ እውቀት አይደለም፣ ግን ጥራት ለመስራት በደንብ ተረጋግተን ምን ብለን ቼክ አድርገን ነው መቀባት ያለብን። በአንድ ጊዜ ያገኘነውን ድምስምስ አድርገን ከቀባ ነው ብዙ ቦታ ከፈፍ ብሎ የሚወጣ ነገር ስላለ እነሱ እንኳን ለማስተካከል እንዲረዳ እንዲህ አይነት ነገሮችን ከልባችን መስራት ያለብን። ያለበለዛ ቀለሙ ስንቀባው ዝም ብለን አጣብቀነው ከሆነ ቀለሙ ስንቀባው ይከፈታል። ከዛ በኋላ ጥሩ አይሆንም ማለት ነው። ስለዚህ ቀለም ቅብም ስንሰራ እንዲህ አይነት ነገር እንሰራለን እና የዚህ ቤት መነሻው እንደዚህ ነው። ካያችሁት ይሄ ይመስላል። በአሁኑ ሰዓት ጣራው እንዲህ አይነት ነገር ነው። እችን ጣራ ደግሞ እችን ሰርቻት ከጨረስኩት በኋላ ምን እንደሚመስል ደግሞ ቢፎር እና አፍተር ብዬ እፖስተዋለሁ ማለት ነው። ይሄኛው ይመስላል። ስለዚህ ቪዲዮውን አይታችሁ ስጨርሱት ላይክ፣ ሰብስክራይብ፣ ፎሎ፣ ሼር አድርጉት። ጋድ ብለስ አሜሪካ፣ ጋድ ብለስ ኢትዮጵያ። ወዳችኋለሁ።